ቀስ ብለህ ብላ እንጂ ሰፈርተኛው እኮ ሸማቾች ስኳር መጣ ብሎ አፍ ላይ እንዳይሰለፍ ዳድ እንዳልከው ይሰለፋል። ስማ አንድ አወዛጋቢ የሆነ ኢንተርቪው ሰጥቼ ነው የመጣሁት። ታየዋለህ። በጧቱ ኢንተርቪው እንደዛ ሽምቅቅ እንዳላልክብኝ አሁን ደግሞ ኮራ እንደምትል እርግጠኛ ነኝ። ወርቁ ይኸውልህ እንደነንትና እንደው በየጣቢያው ላይ ኢንተርቪው እየሰጠህ ይሄ ልጅ ደግሞ የቴሌቪዥኖች ሎጎ ሆነ እንደ እንዳይልህ እኮ ነው። እኛ ሀገር አወዛጋቢ ለመሆን ሁለት መስፈርቶችን ማሟላት አለበት። አንደኛ ኢንተርቪው ላይ በቂ ስድብ ተሳድበሃል እንዴ? መሳደብ ቢሉ መሳደብ ነው እንዴ? ከክምችት ክፍል እያወጣው መንደሬን የሆንኩባቸው አልፈሃል። እንደውም ወገቤን ሁላ ሳልይዝ አልቀርም። እሺ ሁለተኛ የማታውቀውንስ ነገር ዘበራርቀሃል። ቀላል ዘባረኩኝ እንዴ? ሙሉነሽ የምትባለው ንግስት በ12ኛው መቶ ክፍለ ዘመን ተነስታ ህዝባችንን ማህበረሰባችንን በዳይኖሰር አስበልታ ጨረሰችብን ብዬ ዮናፌ ላይ መጣውን የፈረንጅ ስም ጠቀስኩኝና የታሪክ ምሁሩ ተንትኖታል ብዬ ዘበራርቄ ነው የመጣው። ወይ ወርቁ እባክህ ሙሉነሽ የምትባል ንግስት ነበረችን እንዴ? ዳድ ምን ሆነ ነው? ለምን እንደሌሎቹ ትሆንብኛለህ? ፈረንጅ ነው ጥናቱን ያጠናው ካልክ አይደለም ሙሉነሽ ጩባው የሚባል ንጉሰ ነገስት የዛሬ 12 ዓመት ንጉስ ነበር ብትል ሰምተነዋል እኮ ነው የሚሉ። ለምን ፈረንጅ ነው ያጠናው? ወርቁ እንኳን ከሙሉ ጊዜ ተወዛጋቢነት ወደ ሙሉ ጊዜ አወዛጋቢነት በሰላም ተሸጋገር። አመሰግናለሁ።